ከመራሃቢቴ ምድር ዱካቸውን ጨርሶ ልንደመስሰው አልቻልንም። የሸንቁጥ ልጆች ኃይለኛ የጦር ሰዎች ናቸው የተባለላቸውን የሸንቁጥ ልጆች ታሪክን ዛሬ ይዤላችሁ መጥቻለሁ። ሰላም ቤተሰብ፣ ፍቅር ማርትሬዛ ነኝ። ይሄ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ኮፕሊክ፣ ሪፖስት በማድረግ ሁሉም ሰው እንዲመለከተው አድርጉልኝ። አመሰግናለሁ። ሸንቁጤ የሰው ስም ሆኖ ሲያገለግል ጠላታችንን ግረፍ እንደማለት ነው። በሸዋ መራቤቴና አካባቢው ከ1928 እስከ 1933 ዓ.ም ጠላትን መውጫ መግቢያ ያሳጡት አምስቱ የሸንቁጥ ልጆች ወላጅ አባት ቀኛዝማች ሸንቁጥ ደራጅ ራሳቸውን በ1888 ዓ.ም በአድዋ ኢጣሊ ጦር ዋና ገራፊና ሸንቋጭ ከነበሩ ስመጥር ኢትዮጵያዊ መካከል አንዱ ነበሩ። አንደኛ ልጅ አበበ ሸንቁጥ በ1902 ዓ.ም በአዲስ አበባ የተወለዱ ሲሆኑ እድሜያቸውን ለትምህርት ሲደርስም መጀመሪያ በድሬዳዋ በሚገኘው አሊያንስ ፍራንሲስ ቀጥሎም ደግሞ በአዲስ አበባ ዳግማዊ ምኒልክ ትምህርት ቤት ትምህርታቸውን ተከታትለዋል። ከዳግማዊ ምኒልክ ከተፈራ መኮንን ትምህርት ቤቶች ከተመረጡ ፈረንሳይኛ፣ እንግሊዘኛ ተናጋሪ 60 ተማሪዎች ጋር በ1922 ዓ.ም ወደ ግብጽ ለትምህርት ተልከዋል። ከሰዎቹ ውስጥም ልጅ ዘውዴ ገብረመድህን፣ ልጅ አብርሃም ደቦጭና ልጅ ኢያሱ መንገሻ፣ ልጅ ማቲያስ እለተ ወርቅ ይገኙበታል። ይሁን እንጂ በግብጽ ዘመናዊ ትምህርት ሳይሆን በአረበኛ ሃይማኖታዊ ትምህርት እንዲማሩ በመጠየቃቸው ከመንፈሳዊ ተቋማት የተላኩ 20 ተማሪዎች ብቻ ሲቀሩ ልጅ አበበ ጨምሮ ቀሪዎቹ 11 ወራትን በመቆየት ወደ ኢትዮጵያ ተመልሰዋል። ልጅ አበበ በ1925 ዓ.ም ጀምሮ በፖስታና ቴሌግራፍ ሚኒስቴር አስተዳዳሪ ሆነው በአዲስ አበባ እየሰሩ ሳለ ፋሽስት ኢትዮጵያን ሲወር በአዲስ አበባ ዘረፋ በመጀመሩ ለሰራተኞች የ3 ወር ቅድሚያ ደሞዝ ሰጥተው ቤተሰቦቻቸው ወዳሉበት መራሃቢቴ በመጓዝ ከወንድሞቻቸው ጋር የአርበኝነት ትግሉን ተቀላቅለዋል። ሁለተኛ ግራዝማች ተሾመ ሸንቁጥ የሁሉም የሸንቁጥ ልጆች ታላቅ ሲሆኑ ፋሽስት አዲስ አበባን ከመቆጣጠሩ በፊት በሻምበልነት ማዕረግ የቤተ መንግስት ሰራተኛ ነበሩ። ንጉስ ወደ ስደት መሄዳቸውን ተከትሎ ቤተሰባቸውን ይዘው ጠቅልለው ወደ ትውልድ ሀገራቸው መራቤቴ ተመልሰዋል። ከሚያዝያ ወር 1928 ዓ.ም ጀምሮ ከቀሪዎቹ የሸንቁጥ ልጆችና እንደ ራስ አበበ አረጋይ ካሉ ሌሎች ስመጥር አርበኞች ጋር በመተባበር በዱር በገደሉ አርበኞች እየመሩ ፋሽስትን መግቢያ መውጫ አሳጥተዋል። በ5 ዓመት የጸረ ፋሽስት ተጋድሎ ከፍተኛ መስዋዕትነትን ከከፈሉ ኢትዮጵያውያን መካከል በመራሃቢቴ ግንባር ተወዳዳሪ ያልተገኘላቸውን በማለት ኢጣሊያዊ ጸሐፊ ጄሴፒ ማርሊ የመሰከረላቸው አምስቱ የሸንቁጥ ልጆች ግራዝማች ተሾመ ሽንቁጥ ወይም ደግሞ ሰውነታቸውን እንደ ፊት በጥይት ተበሳስተውበት አምር የተረፉት ልጅ ኃይሌ ሸንቁጥና በጠላት አንገታቸውን ተቀልቶ የተወሰደ ልጅ ኃይሌ ሸንቁጥ ከባድ የመቁሰል አደጋ ደርሶባቸው በታምር የተረፉ ልጅ ይነሱ ሸንቁጥ በጠላት ከተገደሉ በኋላ ሰውነታቸው ተቆራርጦ የተወሰደና ልጅ ጥላሁን ሸንቁጥና አንገታቸው በጠላት ተቆልፎ ሬሳቸው የተወሰደ ናቸው። የሸንቁጥ ልጆች በዚህ አስቸጋሪ ቦታ በጠላቶቻቸው ላይ የፈጸሙት አደጋ ምንጊዜ የማይረሳ አይደለም። በመትረየስ፣ በመድፍ፣ በአውሮፕላን፣ በመርዝ፣ በጢስ ብንደበድባቸው ሊጠፉ አልቻሉም። የመንዝና የመራቤቴ ህዝብ ከንጉስ የበለጠ ስላመነባቸው በምድር ላይ ያለው መከራ ሁሉ ብናወርድባቸው ከመራቤቴ ምድር ዱካቸውን ጨርሶ ልንደመስሰው አልቻልንም። የሸንቁጥ ልጆች ኃይለኛ የጦር ሰዎች ናቸው ብሏል። ጣሊያናዊ ጸሐፊ ጁሴፕ ማርሊዮን እንደጻፈው ዘሸንቁጥ ብራዘርስ በተባሉ ጽሁፋቸው እንደመሰከሩትና አምባሳደር አለማየሁ አበበ ሸንቁጥ በመጽሐፍ እንደገለጹት ከአአ ፕሬስ እንደታተመው ገልጬላችኋለሁ። እንግዲህ ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ኮፕሊንክ፣ ሪፖስት በማድረግ እነዚህን ድንቅ ሰዎች እናስታውስላለሁ። አመሰግናለሁ።